በጩኸት መሃል ትዕግስትን እንዴት እንጠብቅ? ልጆቻችንስ የስክሪን ሱስ ቀንሰው በእውቀት እንዲታነጹ እንዴት እናድርግ? ከሁሉም በላይ ደግሞ በዚህ ዘመን ልጆቻችንን ከጥቃት እንዴት እንጠብቅ? እንደ እናት የራሳችንን ጤና፣ ውበትና ስነ ልቦና ሳናጣ ይህንን ጊዜ እንዴት በደስታ እንለፈው? ዛሬ ለእናንተ ለጀግና እናቶች የሚሆኑ ወርቃማ መፍትሄዎችን በአንድ ላይ ይዘን ቀርበናል። ሰላም ጤና ይስጥልኝ ውድ የማራኪ ሴት ዩቲዩብ ቻናል ቤተሰቦች፣ እንኳን ለረጅም ጊዜ የሚቆየው የልጆች የክረምት እረፍት በሰላም አደረሳችሁ። ክረምት ለልጆች ታላቅ የደስታና የነፃነት ጊዜ ነው። ለወላጆች በተለይም ለእናቶች ትንሽ ጭንቀት መፍጠሩ ግን የማይቀር ነው። በተለይም ደግሞ በቤት ውስጥ የሚያለቅስ ጨቅላ ሕፃን ይዞ በሌላ በኩል ደግሞ ጉልበት ያላቸውንና ትኩረት የሚሹ ተማሪ ልጆችን በአንድ ላይ ማስተናገድ ፈተናው እጥፍ ድርብ ነው። ክፍል 1 የጊዜ ሰሌዳን ማመጣጠንና በቤት ውስጥ የሚደረግ ደስታ። የመጀመሪያው ቁልፍ ነገር የጊዜ ሰሌዳን ማመጣጠን ነው። ጨቅላ ሕፃናት የራሳቸው የእንቅልፍ ሰዓት አላቸው። ዋናው ሚስጥር የተማሪ ልጆችን የጥናትና የፈጠራ ጊዜ ከጨቅላው የእንቅልፍ ሰዓት ጋር ማመሳሰል ነው። ጨቅላው በሚተኛበት ሰዓት ትልልቆቹ ልጆች በጸጥታ የሚሰሩ ስራዎችን እንዲሰሩ አድርጓቸው። ይህንን በቀላሉ ለማድረግ በቤት ውስጥ የስራ ቦርድ ማዘጋጀት ትችላላችሁ። ልጆቹ ያነበቡትን መጽሐፍ ወይም የሰሩትን ስራ ሲያጠናቅቁ በኮከብ እየሸለሙ ማበረታታት ስልኩን እንዲረሱ ይረዳቸዋል። ሌላው በትልልቅ ልጆች ላይ የሚፈጠረውን የቅናት ስሜት መስበር ነው። ጨቅላውን በመንከባከብ ሂደት ውስጥ ቀጥተኛ ተሳታፊ አድርጓቸው። እባክሽን ዳይፐሩን ታቀቢኛለሽ? ወይም ሕፃኑ እንዳይለቅስ ይህን መጫወቻ አሳየው በማለት እንደ ረዳት ዶክተር ሲያግዟችሁ ኃላፊነት መሰማት ይጀምራሉ። ክፍል 2 ክህሎትን ማሳደግ፣ መንፈሳዊነትና የስክሪን ጊዜን መቀነስ። ሁለተኛው ነጥብ የልጆችን ክህሎትና ስነ ምግባር ማሳደግ ነው። ቀኑን ሙሉ ስልክ ወይም ቲቪ ላይ ካፈጠጡ ለአእምሯቸው እጅግ ጎጂ ነው። ስለዚህ የስክሪን ሰዓት ላይ ጥብቅ ሕግ በማውጣት በእነዚህ ምርታማ ተግባራት እንተካው። የንባብ ሰዓትን ማዘጋጀት፣ በቀን ቢያንስ ለ30 ደቂቃ የታሪክና የእውቀት መጽሐፍትን እንዲያነቡ ማድረግ። የወጥ ቤት ሳይንስ፣ ጨቅላው በሚተኛበት ሰዓት ትልልቆቹን ልጆች ቀለል ባሉ የምግብ አሰራሮችና ተግባራት ላይ ማሳተፍ። ይህ እናትና ልጅ የሚገናኙበት ምርጡ የፍቅር ሰዓት ይሆናል። ከዚህ ጎን ለጎን ይህ የክረምት እረፍት ለልጆቻችን በሃይማኖታዊ ዕውቀትና በመልካም ስነ ምግባር ለመቅረጽ ትክክለኛው ጊዜ ነው። እንደየእምነታችን በጋራ የመጸለይ ልምድን ማሳደግ እንዲሁም የቅዱሳን መጻሕፍትን ታሪኮች በትረካ መልክ መንገር እርስ በርስ መተሳሰብን በተግባር ያስተምራቸዋል። ጨቅላው እንዳይነቃም በቤት ውስጥ የጩኸት ቀጠና እና የጸጥታ ክፍል ወይም ሰዓትን ለይተን ማስተማር ይገባናል። ክፍል 3 የልጆች ደህንነት፣ ጥቃትና ጥንቃቄ። የዘመኑ ትልቅ ስጋት ልጆቻችንን እንዴት ከጥቃት እንጠብቅ ነው። ውድ ወላጆች፣ አሁን ደግሞ ሁላችንም ልባችንን ሰጥተን ልንሰማው የሚገባ ምናልባትም የዚህ ቪዲዮ ዋነኛ መልእክት ወደ ሆነው እጅግ አሳሳቢ ጉዳይ እንለፍ። በአሁኑ ሰዓት በዙሪያችን በልጆች ላይ የሚፈጸሙ በጣም አሰቃቂ የቪዲዮ የአካልና የስነ ልቦና ጥቃቶች በከፍተኛ ሁኔታ እየጨመሩ ነው። ጊዜው ተለውጧል። የሰው ልጅም አስተሳሰብ ተበላሽቷል። ስለዚህም በዚህ የክረምት እረፍት ጊዜ ላስተላልፍላችሁ የምፈልገው ትልቅ ማስጠንቀቂያ አለኝ። ልጆቻችሁን ያለ እረኛና ያለ ክትትል የትም አትላኩ። በድሮ ጊዜ ልጆችን ወደ ዘመድ፣ ወደ አክስት ወይም ወደ እህት ወንድም ቤት ልኮ ማሳለፍ የተለመደና አስተማማኝ ነበር። ዛሬ ግን ማንን ማመን እንደሚቻል የማይታወቅበት ዘመን ላይ ደርሰናል። ልጆቻችሁ ሴትም ሆነች ወንድ አልፎ ተርፎም ራሳቸውን ችለዋል፣
አድገዋል የምትሏቸውም ቢሆን እንኳ በፍጹም ከቤትሽ አርቀሽ ለሌላ ሰው አትመኝ። ዛሬ ላይ ጥቃቶች የሚፈጸሙት በሩቅ ሰው ብቻ ሳይሆን እጅግ በምናምናቸው የቅርብ ሰዎች ጭምር ነው። ስለዚህም ከልጆቻችሁ ጋር ሚስጥራዊ ቃል ወይም ሰክሬት ኮድ ወርድ ፍጠሩ። በሆነ ምክንያት ከሰው ጋር በሚሆኑበት ጊዜ ያልተመቻቸው ነገር ካለ ወይም አደጋ ከተሰማቸው ለእናታቸው ስልክ ደውለው ያንን ቃል ብቻ እንዲናገሩ ማስተማር ምንም አይነት ጥቃት ሳይደርስ እንድትደርሱላቸው ይረዳል። ልጆቻችሁ ከዓይናችሁ ስር አይራቁ። ክረምቱን ቤት ውስጥ አሰልችም ቢሆን እንኳን ከእናንተ ጋር ይዋሉ። ከእናንተ ስር መሆናቸው ከማይታወቅና ካልታሰበ አደጋ ይታደጋቸዋል። የግል አካላቸውንም እንዲጠብቁ አስተምሯቸው። ከልጅነታቸው ጀምሮ ማንም ሰው የእነሱን የግል አካል መንካት እንደማይችል፣ እንዲህ አይነት ሙከራ ካጋጠማቸውም ሳይፈሩ ወዲያውኑ ለእናንተ እንዲናገሩ በግልጽ የመወያየት ባህል አዳብሩ። ለውጦችንም ታዘቡ። የልጆቻችሁን ባህሪ መለዋወጥ ወይም ድንገተኛ ድንጉጥ መሆን ወይም ዝምታ ካበዙ ቀርባችሁ አወያያቸው። ከመቅረት ይሻላል ማስተንፈስ እንደሚባለው ለልጆቻችን የምንሰጠው ጥበቃና ክትትል የነገ ህይወታቸውን ያድናል። ይህን መራራ እውነት ተረድተን ሁላችንም ንቁ ልንሆን ይገባናል። አሁን ደግሞ ሌላኛው ዋናውና ማንም የማይናገረውን ነጥብ እናንሳ። ስለ ጀግናዋ ስለ አንቺ አስታውሺ። ደስተኛና ጤናማ እናት ደስተኛ ቤተሰብን ትፈጥራለች። አንቺ ራስሽን ከበደልሽ ለልጆችሽ መልካም እናት መሆን አትችይም። ስለዚህ እነዚህን 3 ነገሮች በፍጹም እንዳትረሺ። የስነ ልቦና ጤና፣ የውበትና የቆዳ እንክብካቤ እንዲሁም የራስሽ ምርጥ ጊዜ። የስነ ልቦና ጤና ወይም ሜንታል ሄልዝ ስንል ፍጹም እናት ለመሆን አትጣጣሪ። ቤትሽ ትንሽ ቢቆሽሽ፣ ምግቡ ትንሽ ቢዘገይ አለማታበቃም። ራስሽን አታጨናንቂው። የባልሽን ወይም የቤተሰብን እገዛ ለመጠየቅ አትፍሪ። የውበት እና የቆዳ እንክብካቤ። ልጆች ስላሉሽ ብቻ ራስሽን መጣል የለብሽም። ጠዋት ስትነሺ ፊትሽን በደንብ ታጥበሽ የሚስማማሽን ክሬም እንዲሁም ከንፈር ማለስለሻ ማድረግ 2 ደቂቃ ብቻ ነው የሚወስደው። ይህ በራስ የመተማመን ስሜትሽን ይጨምራል። የራስሽ ጊዜ። ልጆቹ ተኝተው ለ15 ደቂቃም ቢሆን የምትወጂውን ቡና ወይም ሻይ እየጠጣሽ ጸጥታውን የምታጣጥሚበት የራስሽ ጊዜ ይኑርሽ። ከፈለግሽም በሰፈር ውስጥ ካሉ እናቶች ጋር በመሆን የእናቶች አነስተኛ ድጋፍ ሰጪ ቡድን በመፍጠር ልጆችን በፈረቃ ማጫወት እንዲሁም ለራስሽ እረፍት መስጠት ትችያለሽ። ውድ እናቶች፣ እናትነት ታላቅ ክብርና ተጋድሎ ነው። ዛሬ የምታሳልፊው እያንዳንዱ አድካሚ ቀን ነገ ያልፋል። ልጆችሽም አድገው ታሪክ ይሆናል። ስለዚህ ራስሽን እየጠበቅሽ በደስታ በትዕግስትና በፍቅር ጊዜውን አሳልፊው። አንቺ ድንቅ እናት ነሽ። የእናንተስ የቤት ውስጥ ውሎ እንዴት ነው? ልጆቻችሁንስ በዚህ ክረምት እንዴት እያስተናገዳችሁ ነው? የተጠቀማችሁበት የተለየ ዘዴ ካለ በኮሜንት አጋሩ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ለሌሎች ወላጆችም እንዲደርስ ሼር አድርጉት። አዳዲስ ጠቃሚ ቪዲዮዎች እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ ያድርጉ። ልጆቻችንን በፍቅርና በእውቀት የምናሳድግበት የተባረከ የክረምት ጊዜ ይሁንልን። በሰላም ቆዩን።